ሰላም ሰላም የዩቲዩብ ቤተሰቦቻችን፣ ይሄ በምስሉ ላይ የምትመለከቱት የአርኤ ባጃጅ የመጨረሻው ሞዴል ነው። እሱን ፒስተን ሪንግ ወይም ፋሻ ስንገጥም አብራችሁ ተከታተሉን፣ እዩት እስቲ ፋሚሊዎች፣ አገባቡን ምናምን ፋሻ እንዴት እንደሚገጠም ወዴት እንደሆነ ፋሚሊዎቻችን አያያችሁት ነው። ቶፕ 1 ቶፕ 2 ቶፕ 3 እያልን ፋሚሊዎች ቶፕ 1 እና ቶፕ 2 አለ። ከስር ደግሞ ዘይት ቤት 2 እዚህ ጋር አሁን በንጥል ብናስበው ስንት አለ ብትሉት 5 ሪንጎች አሉ። አምስቱን እንዴት ለእናንተ ለማሳየት እኔ ዝግጁ ነኝ ፋሚሊዎች። ያው ይህን ቪዲዮ በመሀል ደግሞ አየት አድርጋችሁ ፋሚሊዎች እኛን ኮመንት፣ ላይክ፣ ሰብስክራይብ ማድረግ እንዳይለየው። ይሄንን ነው የምጠይቃችሁ። አድራሻ ከፈለጋችሁ ከአዲስ አበባ 27 ኪሎ ሜትር ወጣ ስትሉ የድሮ ሜታ አቦ ያውም ቢጃይ አካባቢ ይገኛለሁ ፋሚሊዎች። ኬንቴሪ ሰበታ ካላችሁ ከሰበታ ሜታ አቦ ቢራ ፋብሪካ የጅማ መውጫ ላይ ፋሚሊዎቻችን ይሄን ይመስላል። አሁን ቤላ ላይ ሲገባ ፒስተን ይሄን ይመስላል። አብረን ነው ታዲያ ፋሚሊዎቻችን፣ ያው በምንችለው መጠን ደግሞ ለእናንተ ለማሳየት ዝግጁ ነን። አሁን ፒስተን ፌርሞ ፒኑ እንዳይወጣ ማለት ነው። ፌርማውን ከረሳችኋት ፋሚሊዎች ምን ክስተት ይመጣል? ሞተሩ ይፈነዳል፣ ቴስታታው ካምቻውን ያበላሻል፣ ቫልቭ ያጣማል፣ ብዙ ነገር ይቀጥላል። ሞተሩ ቤላ ሁሉ እስከ ማጣመም ደረጃ ይደርሳል። ለዛ ፌርሞ በሁለቱም ቦታ እንዳይረሳ ፋሚሊዎቼ፣ መግባቱ እርግጠኛ በደንብ መርገጡን ቼክ አድርጉና ከዛ ወዲህ ካምቻውን ወይ ሲሊንደሩን ዘይት ያው ሳይበዛ ገባ እንዲል ዘይት ትቀቡታላችሁ፣ ቶሎ ለቀቅ እንዲያደርግ ፋሚሊዎቼ። ያው ይሄ ታድሶ ነው። ያው ሲታጠብ እንዲጸዳ ሲል ደስ ይላል። አሁን እየቀባ ያለሁት ምንድን ነው ካላችሁ ዘይት ነው። ያው ፊት ለፊቴ ሌላ ተማሪዎች ስላሉ ነው ፋሚሊዎቼ፣ እያያችሁ ነው። ቼኑን ወይ ካቴናውን እና አገጣጠሜን እስቲ ካለ ደግሞ ማሻሽለው ነገር ካለ እንዳያችሁት ኮመንት ላይ አስቀምጡልን ፋሚሊዎች። ይሄን አሻሽል፣ ይሄ ነገር ጥሩ ነው፣ ይሄ ጥሩ አይደለም ምናምን። እኔ ጋር ደግሞ ቀለል ባለ እንደዚህ ነው። ሲሊንደሩን ፋሻው ሲገባ ፒስተን ፒስተን አብሮ ገባ ማለት ነው ፋሚሊዎች። እያያችሁ ነው። እዚሁ ጋር ነው። እኔ ጋር ደግሞ ምን እንደሚሰራ እዚህ ጋር ታይሚንግ ቼኑን እዚሁ ጋር ታስቀምጡታላችሁ። ላይ ዊል ላይ አይታችሁ ቼኑን ማለት ነው እንደዚህ ታስቀምጡታላችሁ። ታይሚንግ ላይ ቶፕ ላይ ማለት ነው። ፒስተን ላይ ረገጠ። ከዛ ምን ይቀጥላል ካላችሁኝ ካቴና ማንሸራተቻ ወይ ቴንሽነሩን እያያችሁት ከሆነ በተቃራኒ ያለውን በፊት ለፊት ከቀጠለ ወዲህ ምን ይቀጥላል ካላችሁኝ አሁን የተቀባውን ዘይት ከፒስተን ላይ ነው ማጸዳው። ከዛ ወዲህ ጋስኬት፣ ቴስታታ ጋስኬት፣ እሱን ዱቅ አብረን እናደርገዋለን። እስቲ ያያችሁት ነው። ቴስታታ ጋስኬቱ ብረት ነው ፋሚሊዎቼ። እና በተቻለ መጠን እኔ ማበረታታት ማለት እናንተ ጋር ቀለል ያለ ነው፣ ለኔ ደግሞ ይጠቅመኛል ፋሚሊዎቼ። ቦኮላውን አስገባው። ከዛ ወዲህ አብረን ደግሞ ለ እያልን ፋሚሊዎች ወይ ኤ ቢ እያልን ተራ በተራ ሁሉንም ለእናንተ ለማዛየት ዝግጁ ነኝ እኔ። እናንተ ደግሞ እኔን ማበረታታት ደግሞ ተዘጋጁ ፋሚሊዎቼ። ወዳችኋለሁ፣ አከብራችኋለሁ። ይኸው እያያችሁ አብረን አሁን ሜከር በስሱ መቀባው ማንን ነው ካላችሁ ቴስታታ ጋስኬት ያያችሁ ነው። ቴስታታ ጋስኬቱን ፋሚሊዎች እሱን ካስገባ ወዲህ ማን ይቀጥላል ካላችሁኝ ፋሚሊዎች ታይሚንግ ነው በዛው እያየሁ ያለሁት። ባላንሷን ታይሚንጓን ለማስቀመጥ እያያችሁ ነው። ቼኑን ሳዘድለው ከታይሚንግ ጥርሱ ላይ ማን ይቀጥላል? ቴስታታ እነ ቫልቭ ሲል እነ ቫልቭ ሁሉ ነገር እዚህ ጋር ሬዲ ሆኖ ተዘጋጅቶ የተቀመጠ ነው። ቴስታታውን እዩት በደንብ እያያችሁ ፋሚሊዎች፣ እንዳተኙ ነቃ በሉ። እያያችሁ ከሆነ ነቃ እያላችሁ ነቃ በሉ ፋሚሊዎች፣ ነቃ በሉ። ካንዴላ ቦኮላውን የካንዴላ ቦኮላውን እሱ ሲገባ ራሱ ቼኑን ይዘዋል፣ ደግፍ ያደርገዋል ከጥርሱ ጋር ማለት ነው፣ ከታይሚንግ ጥርሱ ጋር እያያችሁ ነው ፋሚሊዎች። መርገጧን ቼክ ለማድረግ ነው። ከዛ ወዲህ ሁለት ወደ ታች ከቴስታታ አልፎ
ታች ሞተር ቁጥር ያለበት ካርተር ላይ የሚታሰር 2 ጥርሱ 10 ከላይ 8 በ8 ቁጥር የሚታሰር አለ። ከላይ ደግሞ ምን ይቀጥላል ካላችሁ በደንብ ተከታተሉኝ ፋሚሊዎች። 4 ሮንዴል አለ። 4 ሮንዴል አለ። ከአራቱ ሮንዴል ከገባ ወዲህ ፋሚሊዎች ምን ይቀጥላል? በ14 የሚታሰር ደግሞ 4 ፍሬዳዶ አለ። እያያችሁ ነው። ግሪስ ክሮስ ዘና እያላችሁ ፋሚሊዎች፣ እኔ ለእናንተ ለማሳየት ተደጋጋሚ ዝግጁ ነኝ ብያችኋለሁ። ሻካላካ በሉ ለምን እንዳይደብራችሁ ፋሚሊዎች፣ በደንብ እያያችሁ 14 ሶኬትስ ነው። ያ ድሪል ነው። በድሪል እያሰርኩ ነው ፋሚሊዎች። ቻርጀር ድሪል እያያችሁት ከሆነ ቴስታታውን ዘጭ አድርጎ ያስረዋል ራሱ። ካምቻውን ቴስታታውን አብሮ ታሰረው ማለት ነው። ተደጋጋሚ ቼክ ጠበቅ ያው ክሪስ ክሮስ እያረኩ ቀጣይ ደግሞ አብረን ሁሉንም ሞተር እንዴት እንደሚገጠም ባጃጅ ሞተር ሁሉ ነገሩን አሳያችኋለሁ። 8ቷን ደግሞ 2ቷን በደንብ ማጥበቅ ግዴታ ነው። እያያችሁ ነው። ጠበቅ ከአቅሟ በላይ ማትሰሯት ፋሚሊዎች። እያያችሁት ከሆነ ደግሞ ታይሚንጉን ምን ላይ እናስገባንን በደንብ ይዩት። ከታች ከኮሎ ላይ ከለቀቀ ጥርሱ ለምን ጋይደር የለውም፣ መደገፊያ የለውም። እንደነ ኦልዶች አይደለም ይሄ። ስለዚህ እናንተ ደግሞ ከስር መንከሱን በእርግጠኝነት ታይሚንግ ላይ ከዛን ለማስቀመጥ ቶፕ ላይ ከፍላይ ዊል ጋር ማናበብ ማለት ነው። ላው ላይ ፊደል አለች። ፊደሏን ቼክ አድርጋችሁ ታይሚንጉን ማስቀመጥ ማለት ነው። እያያችሁት ነው። ፍላይ ዊሉን አየው። ምን ወደ አልብሮካም ላይ ምን ይታሰራል? 12 ቁጥር ብሎን አለ። በ12 የሚታሰር ብሎን አለ ፋሚሊዎች። አሁን በእጅ ያስኩት በ12 ወደ ውስጥ ማን ላይ ነው የሚታሰረው? አልብሮካም ላይ። አልብሮካም ላይ በደንብ ማጥበቃችሁን ሬዲዮ ነው ፋሚሊዎች። ግድ በደንብ መጥበቅ አለበት። ቀጣዩ ደግሞ አሳያችኋለሁ። ወዳችኋለሁ።